ክቡራና ክቡራን ተመልካቾቻችን ዛሬ የምናቀርብላችሁ ኢትዮጵያና ኢትዮጵያውያን ከቻይና ምን መማር ይችላሉ የሚለው ነው። ሁለት ገጽታ አለው የዛሬ የምናቀርብላችሁ ትምህርታዊ አስተምሮ። አንድም እንደ ግለሰብ ምን መማር እንችላለን፣ ሁለትም እንደ ሀገር ምን መማር ይቻላል ነው። እንደ ሀገር የጋራ ትምህርት ምን መውሰድ ይቻላል ከተባለ ከቻይና ራዕይን ዓላማና ራዕይ ብሔራዊ ወይም ሀገራዊ ራዕይና ዓላማ ያስፈልጋል። ቻይና ኮሚኒስት ፓርት ኦፍ ቻይና በ1949 ዓመተ ምህረት መንግስት ሆኖ ስልጣን ከያዘ ወዲህ መንግስታቸው የግድ ቻይና ከነበረባት በጣም የሚያሳፍር ታሪክ እና ቁልቁለሽ ጉዞ ተላቅቃ ማደግ እና መልማት አለባት፣ መሰልጠን አለባት። ስለዚህ ማደግ፣ መልማት፣ መሰልጠን አለብን ብሎ አንድ ትልቅ የሆነ ግዙፍ የሆነ ሀገራዊ እና የጋራ የሆነ ራዕይና ዓላማ ስለያዙ ነው። ከምር ነው ማለት ከውስጣቸው ስለያዙ ነው ወደዚህ መድረስ የቻሉ። ያው ኢትዮጵያ ማደግ አለባት፣ መልማት አለባት፣ መሰልጠን አለባት ብሎ የጋራ ዓላማና ራዕይ ከተያዘ ያው ማደግና መልማት የማይቀር ይሆናል ማለት ነው። እንደ ግለሰብ ደግሞ ያው የቻይኖች የታታሪነት ስራ ወዳድነት ያው የሚደነቅ ነው። ከተለያዩ ምንጮች እና ከተለያዩ ዘገባዎች አተታዎች እንደምንሰማው እንደሚቀርበው ነው። ቻይና በጣም ታታሪ ናቸው። ስራ ይወዳሉ፣ ለስራ ክብር ይሰጣሉ። ስለዚህ ስራ መውደድ፣ ክብር መስጠት ጥሩ ነው። ምክንያቱም አንድ ነገር ከከበርከው፣ ዋጋ ከሰጠኸው ያው እሱን ለመከወን ለመተግበር መታገልህ ስለማይቀር፣ ጥረት ማድረግህ ስለማይቀር ለመስራት ለዛውም በርትተህ ለመስራት መታገል፣ ጥረት ማውጣት፣ ጥረት ማድረግ ስለሚያስደስትህ ያው ተጠቃሚ ውጤታማም ትሆናለህ ማለት ነው። ስለዚህ ስራ መውደድ በጣም አስፈላጊ ነገር ነው። ታታሪ ሰራተኛ መሆንና ስራ መውደድ አስፈላጊ ነገር ነው። እዚህ ሊሰመርበት ይገባል። አንድም ስራ ከወደድከው ስትሰራም ደስተኛ ሆነህ ነው የምትሰራው፣ እየደከመህ እየተሰላቸህ እያስጠላህ ሳይሆን። ሁለትም ታታሪ ሰራተኛ ከሆንክ በአንድም በሌላም በተለያየ መጠን ተጠቃሚ ሆነህ አይቀርም። ስለዚህ ታታርነትና ስራ መውደድን እንደግለሰው ከቻይና ወይም ከቻይኖች ልንማረው የምንችል ጉዳይ ነው። ሌላ ከቻይና እንደ ሀገር ወይም በጋራ ልንማረው የምንችለው ሁለተኛው ለሰን ትላልቅ ፕሮግራሞች እና ፕሮጀክቶች፣ የጋራ የሆኑ ፕሮጀክቶች እና ፕሮግራሞች መያዝ አስፈላጊ ነው። ቻይናዎች 5 ዓመት የልማት ፕሮግራም የሚሉት ነገር አላቸው። የተለያየ ስም ሊሰጠው ይችላል እና ያ የጋራ የሆነ ፕሮግራም ወይም እቅድ በጣም አስፈላጊ ነው። የጋራ ፕሮግራም ይዘህ ያው የጋራ ዓላማ፣ ፕሮግራም፣ እቅድ የተሰጠው ስም የሚሰጠው የሆነ በጋራ የሚሰራ ነገር አጀንዳ ያስፈልጋል። ከዛ ህዝቡን ማነሳሳት ነው። በቃ በውዴታም በግዴታም ህዝቡን በዛ ላይ እንዲነሳ ማድረግ፣ በቃ ያን ለመከወን እንዲታገል ማድረግ ማለት ነው። እንደሱ ማድረግ ከቻልክ ያለ ሰፊ ህዝብ ተጠቅመህ ያው ብዙ ነገር መስራት ይቻላል ማለት ነው። ለዛ ነው እነሱ ተአምር የሆነ ስራዎች የሰሩ የጋራ የሆነ ፕሮግራሞች ስለነበራቸው ነው። እነሱ የጋራ የሆነ የ5 ዓመት ፕሮግራም ይሁን የተለያየ ፕሮጀክት ፕሮግራም ይሁን የተለያየ አጀንዳ ይሁን ስሙ የተለየ ስም ይሰጠው፣ ዞሮ በጋራ የሚሰራ ነገር ይዘው ህዝባቸውን አሰባስቦ ያው በዛ ላይ መትመም፣ ወደዛ መሮጥ
መሮጥ ስለቻሉ ስለፈለጉም ስለቻሉም ያው እዚህ ላይ መድረስ ችለዋል ማለት ነው። ለዛ ነው በተለያዩ መስኮች አሁን በኢንዱስትሪና በፋብሪካም በግብርናም በቴክኖሎጂም ዓለም አቀፍ ንግድም እዚህ ላይ መድረስ የቻሉ ማለት ነው። ሁለተኛ ነው ይሄ በጋራ በግል ደግሞ ቻይኖች ቆጣቢ ናቸው ይባላል። በጣም ቆጣቢ ናቸው። ቆጣቢ ሴቪንግ ሬት አለማችን ትልቁ ቻይና ውስጥ ነው ወደሚባል ነገር አለ። ሴቪንግ በጣም ይታወቃሉ ሰዎቹ እና በጣም አግሬሲቭሊ ወይ በጣም በቁርጠኝነት ነው የሚቆጥቡ። ለዛ ነው በመቆጠባቸው ሁለት ጠቀሜታ አላቸው። አንድም ለራሳቸው ብር ከማባከን ስለሚቆጥቡ በሚፈልጉበት ጊዜ የሚፈልጉበት ነገር ማድረግ ይችላሉ። መነገድም፣ ቤት መኪና ምናምን መግዛትም ወይም በቂ የሆነ የጡረታ ጊዜ ገንዘብ ማስቀመጥም ኢንቨስት ማድረግም ብቻ ገንዘብ ከተቆጠበ እና ከተማቸ ብዙ ጥቅም አለው። በሀገር ደረጃ ደግሞ መቆጠባቸው የቻይና ናሽናል ሴቪንግ ከፍ በማለቱ ባንኮች እና ባለሀብቶች የሚያበድሩትና የሚበደሩት ነገር ያጣል። ናሽናል ሴቪንግ ሀይ ነው ማለት ወይ ብሔራዊ ቁጠባ መጠን ቻይና ባንኮች የተከማቸ ቁጠባ ትልቅ ነው ማለት የቻይና ባለሀብቶችና ኢንቨስተሮች ከባንክ ተበድሮ ኢንቨስት ማድረግ ከፈለጉ የብር አቅርቦት ወይም ብድር አቅርቦት ችግር አይገጥማቸውም ማለት ነው። ባንኮች ደግሞ ከብር አስቀማጮች ከቆጣቢዎች ወደ ካፒታሊስቶች ወይም ባለሀብቶች ብር እየሰበሰቡ ብር ማበደር ስለሆነ ስራቸው ከቆጣቢዎች ወይ ከገንዘብ አስቀማጮች ብር ሰብስበው ወደ ባለሀብቶች ማበደር ስለሆነ ስራቸው ያው በራሳቸው ወለድ እየያዙ ይጠቀማሉ። ባንኮችም ግን የበለጠ ኢኮኖሚ የሚጠቀመው እዚህ ላይ ኢንቨስተሮቹ ወይም ካፒታሊስቶቹ ያው ከባንክ እየተበደሩ ብዙ ነገር መስራት ይችላሉ። መስራት ሲችሉ ደግሞ ትርፍ ያገኛሉ። ሰው ኃይል ይቀጥራሉ። ተጨማሪ ሰው የቻይና ዜጎች ስራ ያገኛሉ። ተጨማሪ ቻይኖች ስራ ካገኙ ተጨማሪ ገበያቸው ይጨምራል። ገበያቸው በጨመረ ቁጥር ባንክ ውስጥ የሚያስቀምጡት ገንዘብ ይጨምራል። ተበዳሪዎች ደግሞ ብር የማግኘት አቅማቸው ይጨምራል እና ኢንቨስት የሚያደርጉት ገንዘብ ኢኮኖሚ ላይ የሚጨምሩት ሀብት ይጨምራል። እንዲሁ እየተመጋገበ ያው ኢኮኖሚ ያድጋል። ተበዳሪም ይበደራል፣ ቆጣቢም ይቆጥባል፣ ባንክም ያበድራል። በዚህ መሀል ኢኮኖሚ ያድጋል። አያችሁት ሰንሰለቱ እና ሁለቱም ይጠቃቀማል። ተበዳሪም ወይም ባለሀብት ተበዳሪም ይጠቅማሉ። የተበደሩት ገንዘብ ሊያስቀምጡት አይደለም፣ የሆነ ነገር ሊከፍቱት ነው፣ ወይ ህንጻ ሊገነቡበት፣ ወይ መሰረተ ልማት ሊገነቡበት፣ ወይ ቢዝነስ ሊገነቡበት ነው፣ ወይ ፋብሪካ ሊገነቡበት፣ ወይ ንግድ ያካሄዱበት ነው። እንደሱ በማድረጋቸው ደግሞ የስራ እድል ይፈጥራሉ። መንግስትም ግብር ይሰበስባል፣ ዜጋም ስራ ያገኛል። ተጨማሪ ስራና ወይም የተሻለ ስራ ያገኛ ነዋሪ ወይም ዜጋ ደግሞ ተጨማሪ ይቆጥባል። እንዲሁ የተመጋገበ ኢኮኖሚው ያድጋል ማለት ነው። ቻይኖች ይሄ በኢኮኖሚክስ ማልቲፕላየር ኢፌክት ወይም የተመጋጋባይነት የስራ ውጤት ይፈጥራል ማለት ነው። የተመጋጋባይነት ሀብት ፈጠራ ወይም ማልቲፕላየር ኢፌክት የሚባል አለ። እንደዛ ማለት ነው። ያው ሌላ በመንግስት ደረጃ ደግሞ የመንግስት ጠንካራ ነገር ደግሞ ያው ብሔራዊ ጥቅምን አሳልፎ አይሰጥም። በጋራ ማለት ነው። በጋራ መስራት የሚቻለው ያው የቻይና መንግስትም በጋራ እንደ ህዝብም ሪፐብሊክ ኦፍ ቻይና ቻይና ብሔራዊ ጥቅም አሳልፈው ባለመስጠት ይታወቃሉ። ከውጭ ሀገሮች የራሳቸው የሚፎካከሩበት የሚደጋግፉበት ሊኖርባቸው ይችላል። በሉዓላዊነታቸው ጉዳይ ኢንክሉዲንግ በተለይ ደግሞ የኢኮኖሚ ሉዓላዊነት ጉዳይ ያው ድርድር አያውቁም እና በጣም ከፍተኛ የሆነ አቅም መፍጠር የቻሉ ያው ቁልፍ የሆኑ የኢኮኖሚያቸው ጉዳዮች አሳልፈው ስለማይሰጡ ነው እና እዚህ ላይ የባንድ አስተሳሰብ የላቸውም። የሀገራቸው ብሔራዊ ጥቅም መሸጥ ነገር የለባቸው። እሱ ይጠቅማቸዋል። ሶስተኛ
በጋራ ያው የሀገርህን ብሔራዊ ጥቅም አሳልፋ ለመስጠት ሲሆን በተናጠል ወይም በግል ደግሞ ከቻይና መማር የሚቻለው። እናመሰግናለን። ላይክ ሼር ሳብስክራይብ ኮመንት አድርጉልን። ቴንኪው ቻው